ከኢትዮጵያ ዋና ከተማ ከአዲስ አበባ 78 ኪሎ ሜትር ርቀት ላይ ትገኛለች። በ1926 ዓመተ ምህረት የተመሰረተች ስትሆን በኦሮሚያ ብሔራዊ ክልላዊ መንግስት በምዕራብ ሸዋ ዞን በደንዲ ወረዳ ውስጥ የምትገኝ የደንዲ ወረዳ ዋና መቀመጫ ነች። ይቺ ከተማ የቆዳዋ ስፋት 3222.9 ሄክታር ሲሆን ከ115,000 ሕዝብ በላይ ይኖሩባታል። ውቢቷና በአረንጓዴ ተፈጥሮ የተከበበችው ግንጪ ከተማም በተፈጥሮ ጸጋ የተንቆጠቆጠች ማራኪ አልፎም የምሁራን የአገር ባለውለታ ጀግኖችና የብርቅዬ አትሌቶች ማፍለቂያ ከተማ ነች። ለዓለም ሕዝብ ካበረከተቻቸው ምሁራኖች የዓለም ሎሬት ጸጋዬ ገብረመድኅን፣ የዓለም ሎሬት ፕሮፌሰር ገቢሳ እጀታ እንዲሁም የአፍሪካ አንድነት ባንዲራን ለጥቁር ሕዝቦች ያበረከተው የአዲስ አቦጃና በሕፃንነቱ በቴክኖሎጂ ዘርፍ አዲስ ፈጠራን ለዓለም ያበረከተው ኢንጂነር እስራኤል ቤለማ በግንባር ቀደም ይጠቀሳሉ። ለአገር ውለታ ካበረከተቻቸው ጀግኖች መካከልም የበጋው መብረቅ ተብሎ የሚጠራው የጣሊያንን ጦር አይቅጡ ቅጣት በመቅጣት የሚታወቀው ጄኔራል ጃገማ ኬሎ እና በውጊያው ስልቶ የሚታወቀው ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ወይም ደግሞ አባ መላ ያፈራች ከተማ ነች። በተጨማሪም የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የሆኑትን የተከበሩ አቶ ሽመልስ አብዲሳ ያበረከተች ከተማ ስትሆን በዓለም አቀፍ ደረጃ የሀገራችንን ሰንደቅ ዓላማ ከፍ አድርጎ ካውለበለቡት ብርቅዬ አትሌቶች መካከል አትሌት አበባ ድንቄሳ፣ አትሌት ጉዲሳ ሸንተማ፣ አትሌት አጸደ ባይሳ፣ አትሌት ድርቤ ወልተጂ፣ አትሌት አበራ ኩማና የመሳሰሉትን አትሌቶች ለሀገር አልፎም ለዓለም አበርክታለች። ፈጣሪ ከለገሳት ተፈጥሮ ሀብቶቿ መካከልም ጭስ አልባው ነዳጅ ተብሎ በኢትዮጵያ ሕዝብ ዘንድ የሚታወቀው ልህቁ ባለቅኔ የዓለም ሎሬት ጸጋዬ ገብረመድኅን ቀዌሳ አዋሽ ብሎ በግጥም ጽሑፍ የከተበበት ወንዝ ምንጭና ማፍለቂያ ነች ግንጪ ከተማ። ከከተማዋ በደቡብ ምዕራብ ብዙ ምሁራንና ተመራማሪዎች ያስገረመ ያስደነቀ በአየር ላይም ሆነ ከቅርበት ላየው ሰው እጅም በአፍ ላይ የሚያስጭን 8 ቁጥር መስሎ በተራራዎች የተከበበ በማራኪ ግርማ ሞገሱ የሚታወቀው የደንዲ ተፈጥሮ ሐይቅ ይገኛል። ከከተማዋ በ5 ኪሎ ሜትር ርቀት ላይ የሚገኘው ከሰሜን ምስራቅ እስከ ሰሜን ምዕራብ በተለያዩ በተፈጥሮ ሰው ሰራሽ ችግኞች ያሸበረቀው የጭልሞ ደን ጎምለል ብሎ ይታያል። የጭልሞ ደን በኢትዮጵያ ውስጥ ካሉት ከሰው ሰራሽና ተፈጥሮ ደኖች መካከል የሚለየው 485 ዓመት ያስቆጠረ ዝግባ በጣሊያን ወረራ ጊዜ የበጋው መብረቅ ጄኔራል ጃገማ ኬሎ በዝግባው ላይ መሽጎ ፋሽስቱን የጣሊያን ጦር ዶግ አመድ ያደረገበት ዝግባ በዚህ ደን ውስጥ ይገኛል። በከተማዋ ውስጥ የተለያዩ የኢትዮጵያ ብሔር ብሔረሰቦች በፍቅርና በአንድነት የሚኖሩባት አልፎም የሃይማኖት ተቋማት በመቻቻልና በመተሳሰብ የሚኖሩባት ከተማ ናት። በዚህ ሰዓትም በፍጥነት እያደገች የምትገኝ በመሰረተ ልማት የውስጥ ለውስጥና የአውራ ጎዳና የኮሪደር መንገድ ልማቶች፣ በቂ የውሃ አቅርቦትና የተለያዩ ፋብሪካዎችን ማንቀሳቀስ የሚችል የኤሌክትሪክ ኃይል አቅርቦት አልፎም የኢትዮጵያ ቴሌኮምና የሳፋሪኮም የፍጥነት ኔትወርክ አገልግሎት ለማህበረሰቡ እየሰጠ ይገኛል። በተጨማሪም ግንጪ የተለያዩ ፈጣን የባንክ አገልግሎት የሚሰጥበት ከተማ ነች። እንደ አገር ከብትና እህል በገፍ የሚሸመትባት ከተማ ስትሆን የከተማይቱ ወጣቶች የተለያዩ ኢኒሼቲቭ ላይ ተደራጅተው እየሰሩ ይገኛሉ። በዚህም መሰረት የኬኛ ቢቨሬጅ እና የአንሞል ፕሮዳክት ፋብሪካዎች ከከተማዋ በስራ ላይ ተሰማርተው ይገኛሉ። በተለይም የሴፍቲኔት ሰራተኞች
የከተማዋን ውበት የሚጠብቁ የጽዳት አምባሳደሮች ያላት ውብና ጽዱ ከተማ ነች። ስለዚህ የውስጥና የውጭ ባለ ሀብቶች እንዲሁም ኢንቨስተሮች በዚህች ለልማትና ለኢንቨስትመንት አመቺ በሆነችው ከተማችን ላይ በመምጣት ኢንቨስት የምታደርጉ ከሆነ ከተማችን እጇን ዘርግታ በፍቅር ትቀበላችኋለች። ግንጪ ከተማ የምሁራንና የጀግኖች ማማ